ካልሆነ ያ ሰው ስህተት ላይ ስለዚህ እኮ እያልኩ ብቻ መለሰ። አንተ ዛት አለው ብለህ ታምናለህ። ነገርከን አይደለ? አላህ የዛት ፈጣሪ ሙስሊም ነው አይደለም? ትልቁ ነገር ምንድን ነው መሰለህ እፎይ፣ እኛና እናንተም ተለያይተናል። በስሜት ከሆነ አንተም አምላክህን ነው የምታመልከው፣ እኛም አምላክ ነው እናመልከው። ግን ትልቁ ነገር ሙሐመድ ለዓለም ሎክ አምላካቸው ሙሐመድ ነው። የሚያሳስባቸው የሚያስጨንቃቸው በሙሐመድ ብቻ ይለያዩ። እስካሁን የገቡትን ሰዎች ይዋቸው ሁሌ የሚያስጨንቃቸው ስለ ሙሐመድ ሲወራ ብቻ ነው። የገባው ምንድን ነው? ሙሐመድን እንዲህ ብለሃል ብሎ ነው። ኤስ ነኝ ገባች። በሴት ፕሮፋይል የገባውም ስለ ሙሐመድ ዲፌንድ ለማድረግ ነው፣ ስለ አላህ አይደለም። እስካሁን ከ3 ሰዓት ጀምሮ የገቡትን ይዋቸው ዲፌንድ ላይ ያደርጉ የሚገቡት ማንን ነው? ሙሐመድን ነው። ስለ አላህ ተለያይታችኋል እያልናቸው ስለ አላህ እየነገርናቸው ደንታቸው አይደለም። እንጀራ አባታቸው ነው አላህ። እንጀራ አባት ራሱ ቀረብ ይላል። ወገን ይህን ህዝብ እሱ አንተ ያሰብከው ነው። እፎይ አንተ ያሰብከው ነው። መልስ እሺ፣ አንተ መልስ እሺ፣ መልስ እሺ፣ እናስብ የፈለግከው ነው። ዘጉኝ እባክህ መልስ እሺ። አንተ ይኸው አብዱ በሁለት ተቃራኒ ያለ ሰፍ እየጠየቀ ነው። ምን ይመልሳል? አንተ ፈለግከውን ሳይሆን አብዱ ይመልስ። አሚን። ሁለት ተቃራኒ ነገር አውርተው ሁለቱም ሙስሊም መሆን ይችላሉ በአላህ ላይ። አሁን ሌት የምትሄደው ቅድም እኮ መልሽልሃለሁ። እያንዳንዱ ማለት ነው ሀቁ አንድ ነው። አረዳዳቸው ይለያያል አልኩ ነው። የት ነው የምትሄደው? ነቢ ዐለይሂ ሰላም የሚለው የሚለው እዛ ውስጥ ነውና ረሱሉ ዐለይሂ ያስተማሩት ቁርአንና ሐዲስ ስብለዋሉ። ወደ ኋላ እንዳትላ አብደላ አንድ ሙስሊም ተነስቶ ለምሳሌ ነብዩ ከማን አውሮት አንዴ ከኔ ጋር ችግር የለም። አንድ ደቂቃ ብቻ ከዛ በላይ አልፈጅም። አንድ ሙስሊም ተነስቶ ለምሳሌ ወይ አንድ ኢማም ተነስቶ ነቢያችን መሐመድ እኮ አንዳንድ ጊዜ ይዋሹ ነበር ብሎ ቢናገር ድምፅ ሄዷል። የኔ ነው አንተ ነው ድምፅ ሄዷል። ትንሽ ድምፅን አስጠጋ ክርስቲያን። ሰምተዋል ጥያቄውን አብዱ? ጠይብ የሰማሁህ ነው። አንድ ኢማም ለምሳሌ የመስጊድ ኢማም ነቢያችን መሐመድ እኮ አንዳንድ ቀን ይዋሹ ነበር ብሎ ቢናገር ሙስሊም ይሆናል ወይስ ሙስሊም አይባልም? ከዛ በኋላ ሙስሊም አይባልም። ይዋሻሉ ካለ ሙስሊም አይባልም። አንድ የመስጊድ ኢማም እንደዛ ቢናገር፣ እሺ አላህ ከአርሽ በላይ አይደለም፣ አላህ በሁሉ ቦታ አይገኝም፣ ወይም ደግሞ አላህ በቦታ አይወሰንም ብሎ የሚናገር ኢማምስ ሙስሊም ነው ሙስሊም አይደለም? እሱ መሐል ኺላፍ ማለት ይሄ ለሙስሊሞች መካከል ቆይስ ገባክ? አሁን ምሳሌ ይሄ ሰውዬ ሹብሃ ሊኖርበት ይችላል። አሁን ይሄ አዳም ነው ፖለቲካ ተቀምቀስ በላ ጠይቃ አርስ ሙስሊም አይደለም። ጠይቅ ማሳቀር አይደለም። ፖለቲካ ተቀም አይደለም። አዳምጠኛ አንድ ቀን ሙሐመድ ሊዋሽ ይችላል ብሎ ቢል ቀጥታ ከእስልምና ይወጣል አለ። ሙሐመድ ሊዋሽ ይችላል ካለ ቀጥታ ከእስልምና ይወጣል። ስለ አላህስ በቦታ አይገለጥም። በቦታ የሚገለጥ ከአርሽ በላይ ነው አላህ ማለት ፍጡር ነው። እሱ አላህም ፍጡር ነው እያለው ፖለቲካ ትጠቀመ ለምን ትዘገኛለህ? ላይወጣ ይችላል። አላህም የሚያመልከው ፍጡር እያለው ላይወጣ ይችላል። ፍጡር ማን አለ? ማን አለ? ሊዋሽ ይችላል ከተባለ እሱ ከእስልምና ይወጣል። አምላካቸው ቤታችሁን ዘግታችሁ ማውራት አይደለም። ወንድነት ማለት ወላሂ ወንድነት ማለት ቤት ዘግቶ ማውራት አይደለም። ሴት ታወራለች። አዘቡ በአካል እንገናኝ ምንድን ነው የምታወሩ? ቤት ዘግቶ ነው ማውራት ነው እንዴ ወንድነታችሁ? አሁን ገና ኔግሬት አልጨረስ። ይኸው ፖለቲካ ተጠቀመብኝ ነው። ፖለቲካ መጠቀም ነው ስራችሁ። አካት አልቅሰዋል። ምንድን ነው ምንም አይደለም። ፖይንታችንም ፖለቲካ ነው። ምን ፖለቲካ ሰራን? ፈይሰል የሰራነው ፖለቲካ ምንም ነገር የለም እንዴ? ምንም ነገር የለም። የፖለቲካ ነገር ምንም ነገር እንዴ?
ራሱ ነው አይደለ? ሙሐመድ ይዋሻል ወይ ተብሎ ቢል አንድ ኢማም ከእስልምና ይወጣል ወይ አለው አይደለ? ይወጣል አለ አይደለ? ኦኬ አላህ ከአርሽ በላይ ነው የሚሉትን ስህተት ነው። እሱ ለፍጡር ነው እንጂ ለፈጣሪ አይነገርም ያለስ አካል ከእስልምና ይወጣል ወይ ብሎ ሲጠይቀው አይ እሱ ላይወጣ ይችላል፣ ምክንያቱም ምናምን ብሎ ሊያብራራ ስለ አላህ አንተ የምታመልክ ስመኛ አዳምጠኛ ሽቀዝ አይወጣም ግለጽልኝ። እሺ አለቀ እኮ አይወጣም የሚለውን እኮ አሰርከው መጀመሪያ። አይወጣም ካልከም አለቀ። ምንም ማብራሪያ ምን ይሰራል? የሚገልጽ ነገር ካለ ይግለጽልኝ። እንዴ ኖ ኔቨር እንደዚህ የለም እኮ ይናገር። አይወጣም ማለት ነው። ከዛ በኋላ እኮ የሚያብራራ ነገር ያውራራ አንዴ ሳይሰጠው አይደለም። ለሙሐመድ ሲሆን እኮ ለአብራራ አላለም፣ ቅንጣት አላሰበም። ቀጥታ ከእስልምና ይወጣል ነው ያለው። ሙሐመድ ሊዋሽ ይችላል ካለ ቀጥታ ዋሽቷል አይደለም፣ ወላ ሊዋሽ ይችላል ካለ ቀጥታ ከእስልምና ይወጣል አለ። አላህን ግን አንተ የምታመልከውን በቦታ እንደዚህ የሚገለጥ እሱ የፍጡር ባህሪ ነው። ስለዚህ አይደለምና ተመለስ አስጨርሰኝ ፖለቲካ መጠቀም ምንም እውነትን ወላሂ እውነትን አይመርም። ይህ ማወቅ አለብህ። ሰው ጅ ተረዷል እኮ ሙስሊሞች ወላሂ ሲሉ እየዋሹ ነው። አሁን እድል ሰጥቼው እንደገና እንዴት እንደምለጥፈው ላሳያችሁ። ቀጥል አብራራው። እኔ ያልኩትናደበሉኝ አብራራው። አሁንም ካልዘጋኝ አሁኑ ያወራለሁ፣ ችግር የለም። አሁን ሙሐመድ ዓለይሂ ሰላም ረሱሉ ዓለይሂ ሰላቱ ወሰላም ተሳስተዋሉ ማለት ቁርአን ተሳስተዋል ማለት ነው። አላህ ተሳስተዋል ማለት ነው። ምክንያቱም ከስሜታቸው ስለማያወሩ ማለት ነው። ገባክ? ነቢዩን መንካት ማለት ቁርአን ተነካ ማለት ነው። አላህ ተነካ ማለት ነው። ምክንያቱም ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ዋሕዩ ዩሃ ነው። ከስሜታቸው አያወሩም፣ ከአላህ የመጣላቸው ነው የሚያወሩት። ማን? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። አንድ ይሄ እኮ እነሱ ውሸታም ነው ከተባለ አላህም ውሸታም ነው ማለት ነው የሚባለው ማለት ነው። ይህን መያዝ አለብን። ሳትረዳ ዝም ብለህ እንዳሩት ፖለቲካ ተጠቀምብኝ። አንድ ሁለተኛ ደግሞ እኔ ያልኩት ይሄ ከእስልምና ላይወጣ ይችላል አልኩኝ። አዎ ብያለሁ። አሁንም አስጨርስም ብያለሁ። ይሄ ያልኩት ምክንያት ሹባህ ያለበት ሹባህ ሊኖርበት ይችላል። ይሄ ሰውዬ በአንዴ ዑዝር እንሰጠዋለን። እንዳገኘ አረም ሰዎችን ከእስልምና የምናስወጣው ገባህ? ከእስልምና በአንዴ አረም የምናወጣው እኛ በማረጃ ያኔ ሹባህን ያኔ ብይታህን ጨርሰን ከዛ በኋላ ማረጃ አቆመን ከዛ በኋላ ከእስልምና ይወጣል ይባላል እንጂ እንዳገኘን ሰዎችን አንስተን ወደ ክርስትና ወይም ደግሞ ወደ ካፍርን አንወስደው። ከማረጃ በኩል ነው አስረድተን እውነታውን ገልጸን ነው ብንሄደው ማለት ነው። ገባህ? ሙሐመድ ሲናገር ግን በአንዴ ታስወጡታላችሁ አይደል? ሙሐመድን ውሸታ በአንዴ ታስወጡታ። ለምንድን ነው የተባለው? ውሸታም ነው ማለት አዳም ላይ ውሸታም ነው ማለት እና ይሄ ይለያል። ውሸታም ማለት አላህን ዋሽተዋል። በቃ ጨረስኩ። አሁን ደግሞ አዳምጣል። ሉክ አሁን ተራ ጨርሰዋል። ሙሐመድ ሊዋሽ ይችላል ከተባለ ዊዛውት ቶሌሬሽን ቀጥታ ከእስልምና ይወጣል። አላህ ላይ ግን አንተ የምታመልከውን አላህ ለምን አዳምጣ። አይ አላህን ደግሞ አንተ የምታመልከውን ፍጡር ነው እያለው ጣዖት ነው እያለው እንኳን ላይወጣ ይችላል። አይወጣም። አዳምጥ ቆይ ያልካትን ነው ፓራፍሬዝ የማደርገው። ስለዚህ ሙሐመድን ካልክ አይ ቁርአንም ዋሽቷል ይመጣብናል፣ ስለዚህ እንትን ስለሚሆን የግዴታ ሙሐመድ ምንም ሊዋሽ አይችልም ብለን ብቻ ማመን ያለብን። አላህ ላይ ሲሆን ግን አላህ ሊዋሽ ይችላል ብትልም እንኳን ደንታ አይደለም። ሉክ አማኙ ነው ይሄንን የሚለው አማኙ ነው። አማኙ ደግሞ ለሁለቱ ሉክ ድንበር ነው ውጪ ነው ያለው ማለት ነው። አላህ አለ፣ ሙሐመድ አለ። አላህ አለ፣ ሙሐመድ አለ። እንዴት ብሎ ይመን ነው አማኙ? እንዴት ብሎ ይመን? ሙሐመድ ሊዋሽ ይችላል ካለ